ከሁሉ በላይ ኢየሱስ እግዚአብሔር ነው ካልን የኢየሱስን እግዚአብሔርነት ካመንን እግዚአብሔር እግዚአብሔርና ኢየሱስ አንድ ናቸው ካልን ራሱ እግዚአብሔር ምን ብሏል? አባት ለልጁ አይሞትም፣ ልጅም በአባቱ አይሞት። ስለ ኃጢአት ባወራው ጉዳይ እግዚአብሔር ኢየሱስ ስጋ ከመልበሱ በፊት እግዚአብሔር አልነበር? እግዚአብሔር በነበረበት ጊዜ በመንፈስ ሆኖ ምን አለ? አባት ለልጁ ልጅም ለአባቱ አይሞትም፣ ጽድቁም ለራሱ ነው፣ ኃጢአቱም ለራሱ ነው፣ ማንም ለማንም አይሞትም። ዘጋ እግዚአብሔር። በቃ ስሙ እንደሆነ ባይገባንም ኢየሱስ ኃጢአታችን ሞተ አለ። ኦኬ ብለን ደግሞ መለስ ብለን ዮሐንስ ጋር ራሱ ኢየሱስ ምን አለ ስንል ደግሞ ስለ ኃጢአታችሁ ራሳችሁ ትሞታላችሁ፣ ወገባችሁን አሰር አድርጉና ሐሞታችሁን ቆንጠጥ አድርጋችሁ ተጋሩት። አሁን የማወራውን ነገር ኢየሱስ ስለኛ ኃጢአት አልሞተም። ምክንያቱም ኢየሱስ እግዚአብሔር ነው ብላችሁ ካመናችሁ እግዚአብሔር ማንም ስለማንም አይሞትም ብሏል። ትታዩኝ እንደምትናደዱ ራሱ አውቃለሁ እና እሱ ደግሞ በጣም ደስ የሚለኝ ታረሙ። ተው፣ ለሆዳችሁ አትኑሩ። ተው። ትንሽ ጊዜ ነው የምንኖረው። 70 ዓመት 80 ዓመት በጣም ትንሽ ጊዜ ነው የምንኖረው። ተው፣ የዘላለሙን አንጣ። ተው፣ ሸዋሸዋ እንሰራራ። ተው፣ ይከብዳል እኮ። ለምን ሽቀላ አሸቅሉ? ደላላ ሁኑ። በቃ ውጡ፣ ተሸከሙ። ስንፍና ነው በቃ። ይሄ ማለት እንደ እግዚአብሔር ያላለውን ብሏል፣ ያልተናገረውን ተናግሯል። ዲስ ታይም እኮ ኢየሱስ ራሱ ቢመጣ ልታሳምኑት ነው፣ ትሰክሱታላችሁ። በጣም እርግጠኛ ነኝ። ስክስ ነው የምታረጉት። ማን ይድብረ ቆይ እንደሱ አይደለም። እኛን የምናቅልህ እኛንን የምናቀው አንተ ታውቃለህ። ከ2000 ዓመት በፊት ነው የሄድከው፣ ከዛ በኋላ ብዙ ነገር ተቀይሯል ብላችሁ ታሳምኑታላችሁ። አይሰማችሁም እንጂ ማለት ነው። ኢየሱስ እግዚአብሔር ነው። ኢየሱስ እግዚአብሔር ነው ብሎ የሚያምን ሰው ሕዝቅኤል ላይ የተናገረው እግዚአብሔር መሆኑን ካመነ አዲስ ኪዳን ላይ ኢየሱስ ሲሆን ቅርጹን ሲቀይር ሐሳቡን ቀየረ ካልሆነ በስተቀር ማንም ለማንም አይሞትም። እናደሩልኝ። መልካም ማዳር፣ ጥሩ ህልም እንድታዩ እመኝላችኋለሁ። ጳውሎስ ሌላ፣ ኢየሱስ ሌላ፣ እግዚአብሔር ሌላ። በቃ የተለያየ አካላት ናቸው። እኔን የምትጠሩኝ ሰዎች ሪላክስ አድርጉ፣ ነፋስ ውሰዱ፣ ውሃ ጠጡ፣ ራሳችሁን ውደዱ። ባለፈው ጳውሎስና ኢየሱስ የተለያዩን አስተምሮ ነው የሚያስተምሩት እና አንብብ። እኔ ዝም ብዬ ከመሬት ተነስቼ እኮ አለም ጋይስ፣ ምን አስባችሁ ነው? ኦኬ፣ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 ጳውሎስ ምን ብሎ ሰበከን? እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ የሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ መጽሐፍ እንደሚል በሶስተኛው ቀን ተነሳ። ማን ያለው? ጳውሎስ። እንቀጥል። የዮሐንስ ወንጌል ምዕራፍ 8 ቁጥር 21 ላይ መጣና ኢየሱስ ምን አለ? ኢየሱስም ደግሞ እኔ እሄዳለሁ፣ ትፈልጉኛላችሁም፣ በኃጢአታችሁ ትሞታላችሁ፣ እኔ ወደምሄድበት እናንተ ልትመጡ አትችሉም አላቸው። በኃጢአትሽ አዳሜ ራስሽ ትሞቻታለሽ አለ። እሺ፣ ከሁሉ በላይ የሆነው እግዚአብሔርስ ምን አለ? ሕዝቅኤል 18:20 ኃጢአትን የምትሰራ ነፍስ እርሷ ትሞታለች፣ ልጅ የአባቱን ኃጢአት አይሸከምም፣ አባትም የልጁን ኃጢአት አይሸከምም። የጻድቁ ጽድቅ ለራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በራሱ ላይ ይሆናል። የምትጠሉኝ ሰዎች እንደነገርኳችሁ ነው። ውሃ ጠጡ። ውሃ ጥሩ ነው። የፀሐይ ብርሃን ይንካችሁ።